الله نبي محمد صلوات الله عليه وسلم مكراو سيبزا فتناو سيتنكر ጫናው ሲበዛባቸው راس الكفر የሆኑት እና አቡ ጀህልን እና ወሊድ ኢብኑ ሙጊራን እና ኡመያ ኢብኑ ኸለፍን እና ሁየይ ኢብኑ አኽጠብና ሌሎችንም راس الكفر የሚባሉትን ሰዎች ትልልቆቹ የሚባሉትን ሰባቱን እጃቸውን አንስተው አላህ እንዲገላግላቸው ሲለምኑ ليس لك من الامر شيء አላቸው አላህ ይሄ አንተ ስራ አይደለም አላቸው አላህ የፈለገውን ይመራል የፈለገውን ያጠማል ይሄ ግን ያንተ ጉዳይ አይደለም አላቸው አላህ ከነብዩ በላይ ያለ ሰለላሁ ዐለይሂ ወሰለም ኢስላም ይሄ ነው ጥንቃቄ የሚፈልግ ዲን ነው ነብዩ ሰለላሁ ዐለይሂ ወሰለም ከአቡ ጣሊብ የበለጠ እስልምናን እንዲይዝ የተመኙት ሰው ነበር ግን አይደለም انك لا تهدي من احببت አላቸው አላህ አንተ ስለወደድክ ሰው መምራት አልችልም አላቸው አላህ ያንተ ጉዳይ አይደለም ሐቂቃ እስልምናን እንደ አቡ ጣሊብ እኮ የጠበቀ ሰው አልነበረም እንደ ነብዩ አጎት ግን በሽታ ከለከለችው ለሻሃዳው ያ ሁሉ ዋጋ የከፈለ ሰው በዛ በመከራ ጊዜ في واد الشعب ابو طالب ያ 3 አመት ማዕቀብ ሲጣልባቸው እኮ ነብዩን ህማያ ያደረጉት እኮ አቡ ጣሊብ ናቸው ነብዩ ተኝተው ማታ ይመጡና ይቀሰቅሷቸዋል አቡ ጣሊብ ከተኙበት ይቀሰቅሷቸውና ቆም የብን አኺሏቸዋል የወንድሜ ልጅ ተነስ የተኛህበትን ቦታ አውቀው መተው ሊገልጹ ስለሚችሉ ሂድን የመኝታተኛ አንተ መኝታ ላይ ልተኛ ይሏቸዋል ሪሳላውን ጠበቁት ነገር ግን እስልምና ሂዳያ ተከለከሉ አላህ ከለከላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞት አፋፍ ላይ ያሉ ቁል ያ አሚ ላ ኢላሃ ኢላላህ ነው አንዲት ከሊማችን ላ ኢላሃ ኢላላህ ብቻ በልልኝ አላህ ጋር ምንዋገትባት ቃል ብቻ አውጣልኝና አላህ ጋር ልከራከርበት አሏቸው الله كن في تناظر على إنك لا تهدي من أحببت ولكن الله يهدي من يشاء